እኛ ሁላችንም ይሄንን አይተን ማለፍ በጣም ከባድ ነው። የእናንተ 200 ብር እዚህ ቤት መታ ስራ ትሰራለች። ስለዚህ ሁላችሁም እቺን 200 ብር እንድትሰጡንና 4.5 ሚሊዮን ብር ሞልተን ይሄ ልጅ ታክሞ ነገ ደግሞ መጥቶ የምስጋና ፕሮግራም እንዲኖረን በጌታ ፍቅር እንጠይቃችኋለን። 200 ብር ማኪያቶ መንጠጣባት ነች፣ ከባድ አይደለችም። ከዚህ በፊትም በጣም ብዙ ጊዜ ፊታችሁ ቆመን አሳፍራችሁን አታውቁ። ደግሞ አሁንም ቢሆን ጥሩ እየተንቀሳቀሳችሁ እንደሆነ እናውቃለን። 1.1 ሚሊዮን ብር ሰጣችሁናል፣ እናመሰግናለን። የቀረውን ገንዘብ ግን እባካችሁ በዚህ ሳምንት ውስጥ ሞልተን ይሄ ልጅ ሄዶ ይታከም። ይመጣል፣ ያገለግላል፣ ይሰራል፣ ቤተሰቡን ይጦራል። በጣም ብዙ ተስፋ አለው። እባካችሁ እናሳክመው፣ እናድነው። በእግዚአብሔር ፍቅር እንጠይቃችኋለን። ለሌላ ሰው ሼር አድርጉልኝ ይሄንን ቪዲዮ። እነዚህ የምታያቸው ወንድሞቻችን አዳማ ላይ የገቢ ማሰባሰቢያ ፕሮግራምም አድርገው ነበረ። አሁንም ደግሞ ከሱ ጋር እየተንቀሳቀሱ ይገኛሉ። ለዚህ ቤት መልካም እናድርግ፣ ቸርነት እናድርግ፣ ደግነት እናድርግ። ከኛ ጋር ስለምትቆሙ እጅግ አድርገን እናመሰግናችኋለን። ተባረኩ። እንደገና የሱ ነገር ወጣ ነው ይትልና ተቆጠተ ማንም